ቻይና ያስጠነቀቀችም ቢሆን ሁለቱ የአሜሪካ ቁልፍ ሴናተሮች አወዛጋቢዋ ደሴት ታይዋን ደርሰዋል። ቤጂንግ በቴፒ ላይ ወታደራዊ ጡንቻዋን እያሳሰበች ባለችበት ሰዓት የተመዘገበ መሆኑ ደግሞ አንዳች ትርጓሜው ከባድ ሆኗል። በታይዋን ደህንነትና ጸጥታ ዙሪያ ላይ ለመምከር ውጥን ይዘው ነው ወደ አደገኛው ቀጠና እነዚህ ታሪካዊ የታይዋን ደጋፊዎች ብቅ ያሉትም ተብሏል። ሴናተር ሮጀር ዊከር የሴኔት አርምድ አገልግሎት ኮሚቴ ሊቀመንበርና ሴናተር ዴቭ ፊሸር ቴፒ መግባታቸው ጉዳዩን ከቻይና አንጻር ያወሳስበዋል የሚል መረጃ ምንቱ እየወጣ ይገኛል። ታይዋን ምናልባትም ብርቱ ጦር ታጥቃ አገር መሆን የተሳናት ራስ ገዝ እንጂ በኢኮኖሚም ሆነ በወታደራዊ አቅም ከጠንካሮች ውስጥ አብራ የምትታይ ናት። ደሴቷ ታይዋን ከደቡብ ምስራቅ ቻይና ዳርቻ በ100 ማይል ርቀት ላይ የምትገኝ ለዘመናት ነባር ጎሳዎች የሰፈሩባት በአሁኑ ሰዓት ደግሞ የዓለምን ፖለቲካ ቅርጽ ሊያስይዙ ከሚችሉ ቀጠናዊ ግዛቶች ውስጥ ግንባር ቀደም የሆነች እንድትመጣ ያደረጋትን ጂኦፖለቲካዊ መደላደል የፈጠረች ናትም ይባልላታል። መጥፊያዋ ደግሞ ቻይናን አትድረሽብኝ በሚል አቋሟ መቀጠል ላይ የሙጥኝ ካለች እንደሆነ በግልጽ ስጋቶች ተቀምጠዋል። ታይዋን በ17ኛው ክፍለ ዘመን በቻይና አገዛዝ ስር ወደቀች። በ1895 ደግሞ የቺንግ አገዛዝ የቻይና ጃፓንን ጦርነት ሲሸነፍ የጃፓን ቀኝ ግዛት ውስጥ ገባች። በ1945 ጃፓን የሁለተኛውን የዓለም ጦርነት ስትሸነፍ ነገሮች መልካቸውን ለወጡ። ጀነራል ቺያንግ ካይሼክ ደሴቷን ማስተዳደር ጀመሩ እያለ የሚቀጥለው ታሪኳ ዛሬም ከቤጂንግ ጋር ውጥረት ውስጥ እንድትገባ በር ከፍቷል። የቺያንጎቹና የማኦ ዜዱንጋውያኑ ኮሚኒስት ፓርቲ ባደረጉት ውጊያ ኮሚኒስቶቹ በ1949 አሸነፉ። ኮሜንታ KMT ደግሞ ወደ ታይዋን ሸሽቶ መኖር ጀመረ በሚል ውጥረቱን ሌላ መልክ እያሰጠው ዛሬ ላይ ደርሷል። እናም ታይዋንን ሪፐብሊክ ቻይና ዋናዋን ቻይናን ደግሞ የቻይና ህዝብ ሪፐብሊክ በሚልም ዓለም አስቀጥላ በቀዝቃዛው ዓለም ጦርነት ደግሞ ነገሮች መልካቸውን ለውጠው እንደ ሀገር ታይዋንን እንጂ ቻይናን የማይቆጥሩ ሀገራት ደግሞ በተለይም አሜሪካ ለቴፒ ጀርባ እየሰጡ መምጣታቸው ዛሬ ላይ ለደረሰው የፖለቲካ ትርምስ አሁንም ቤጂንግና ቴፒን እንዲፋጠጡ አድርጓል። በዛ ላይ ዋሽንግተን ደግሞ እጇን አስገብታለች የሚል መረጃ እንዲወጣም እያደረገ ይገኛል። በመንግስታቱ ድርጅት እንደ ሀገር እውቅና የነበራት ታይዋን ዛሬ ላይ ራስ ገዝ በሚል ስም እውቅናዋ የ12 አገራት ብቻ ሆኗል። ዋሽንግተን በ1971 እውቅናዋን ለቤጂንግ ስታደርግ ጂኦፖለቲካዊ መንገዶች ሁሉ ለግዙፏ ቻይና እየሆኑ መጥተዋል። ያም ሆኖ ግን አሜሪካ አሁንም የታይዋን ብርቱ ወዳጅና ስትራቴጂካዊ የጦር አጋር ሆና እንደቀጠለች ግልጽ ሆኗል። ምናልባትም ቻይና ታይዋንን ከመታች ለማገዝ እንዲሁ በጦር መሳሪያ ሽያጭ ቴፒ ጎን በመቆም ግዴታዬ ነው በሚል ዋሽንግተን እንደሞገደችባትም ይገኛል በቤጂንግ ላይ። ለዚህም ነው ቻይናና አሜሪካ ቀጠናዊ ጦርነት የሚገቡ ከሆነ መፋለሚያ ሜዳቸው ታይዋን ልትሆን ትችላለች የሚሉ ሀሳቦች ከግራም ከቀኝም ይወጡ የሚገኙት። የቻይናው ፕሬዝዳንት ሺ ጂንፒንግ በ2013 ወደ ዙፋኑ ሲመጡ ደግሞ ታይዋንን ከቻለም በሰላም ካልሆነ ደግሞ በወታደር እናስመልሳታለን በሚል ቃል መግባታቸው ስጋቱን የከፋ ያድርገዋል። በለስላሳው ዲፕሎማሲ ታይዋንን ቀልብ ለመያዝ ሙከራ ያደረገችው ቻይና አሁን ደግሞ የቴፒ ብሔርተኞች ፖለቲካውን በመቆጣጠራቸው ሺ በባህር ኃይል አቅማቸው በሚሳኤል ቴክኖሎጂያቸው ባደገኞች ተዋጊ ጀቶቻቸውና የሳይበር ስጋት በመፍጠር ግዛቷን ሊቆጣጠሯት እንደሚችሉ የሚወጡ መረጃዎች ይጠቁማሉ። ለዚህም ነው የአሜሪካ ሴናተሮች ወደ ቀጠናው ብቅ ማለታቸው ጉዳዩን ያወሳስበዋል እየተባለ የሚገኘው። ቤጂንግ ዋሽንግተን ያንድ ቻይናን ፖሊሲ በስርዓት መከተል እየተሳናት ነው፣ በቀጠናው ላይ የበላይነቷን ለማስጠበቅ ቴፒን እንደ መደላደል እየተጠቀመች ነው በሚል ትችቷን ተሰነዝራለች። በተለይም ታይዋን በፖለቲካው ብቻ ሳይሆን መልክዓ ምድራዊ አቀማመጧ ሳይቀር ለውጥረት መንስኤ እንድትሆን አድርጓታል። መረጃዎችን በተለያየ መንገድ መውጣታቸውን ቀጥለዋል። ታይዋን የመጀመሪያ ደሴት ሰንሰለት ፈርስት አይላንድ ቼን ውስጥ መገኘቷ ለአሁናው የቤጂንግና ዋሽንግተን ዓለምን በእጃችን እናስገባ ፖለቲካ ቁልፍ ያደርጋታል። ለዋሽንግተን የውጭ ፖሊሲ ትኩረትም እንድትሆን በር ከፍቷል። ቻይና በደቡባዊ የቻይና ባህርና በዓለም ፖለቲካ ላይ አሜሪካን የተጋፋች መምጣቷ ደግሞ ጉዳዩን ውስብስብ አድርጎታል። የታይዋን ኢኮኖሚ በተለይም አብዛኛው የዓለማችን ኤሌክትሮኒክስ ከስልክ እስከ ኤሌክትሪክ ተሽከርካሪዎች በታይዋን ምርት ኮምፒውተር ቺፕሶች ኃይል እንዲያገኙ ይደረጋሉና ሁለንተናዊ ተፈላጊነቷ ታይዋን የሀያላኑ መፋለሚያ ሜዳ እንድትሆንም አድርጓታል። እናም ቻይና ደሴቷን ከተቀለለች በምዕራብ ፓሲፊክ በግልጽ ቤጂንግ ሀያል ስትሆን ተገዳዳሪዋ አሜሪካ ደግሞ ገዢ የፖለቲካ ምድሯን አጣች የሚል ትርጉም ይኖረዋል። ቻይና የዓለምን ኢኮኖሚ የሚያሾረውን ኢንዱስትሪ ያዘች እንዲሁም የወደፊቱን
ዓለም የሚቃኘውን ቴክኖሎጂ በእጇ አስገባች የሚል ትርጓሜ ይሰጠዋል። ከምንም በላይ የደሴቶቹ ዲፕሎማሲና ውጥረት የዓለምን ፖለቲካ ሊለውጥ የሚችል እንደሆነ ግልጽ ያደርገዋል። የሶስቱ ደሴቶች ሰንሰለት ደግሞ የተለያየ ፖለቲካዊ አታይ እንዲኖር እያደረገውም ይገኛል። የመጀመሪያው የደሴት ሰንሰለት ፈርስት አይላንድ ቼን ከካምቻትካ እስከ ማላይ ልሳነ ምድር ኩሪል ደሴቶችን፣ ጃፓንን፣ ታይዋንና ሰሜናዊ ፊሊፒንስን እንዲሁም የቦርኒዮን ክፍል ይዞ ሲያካትት፣ ሁለተኛው የደሴቶች ሰንሰለት ሰከንድ አይላንድ ቼን ወደ ፓሲፊክ ዘልቆ ጓምንና ማሪያንስን መጠቅለሉን እንዲሁም ሶስተኛው የደሴት ሰንሰለት ተርድ አይስላንድ ቼን በማዕከላዊ ፓሲፊክ የተለያዩ አካባቢዎችን አስፍቶ የሚያቅፍ በመሆኑ በእርግጥም ለአሜሪካና ለቻይና ፖለቲከኞች የሞት ሽረት ጉዳይ ያደርገዋል። ቀጠናውን መቆጣጠርም እንዲሁ አብሮ ይታያል። የደሴቶች ዲፕሎማሲ የአሜሪካ ፖለቲከኞች የኤዥያ ፖሊሲ ትኩረትም ሆነዋል። ይህ ቀጠናዊ ውስብስብ ነገር ግን የነገውን ዓለም የመጠቅለል የፖለቲካ ሂደትን ግምት ውስጥ ለማስገባትም ሆነ ለመምራት የሚያስችለው ቀጠና በታይዋን ሰርጥ ሌላ መልክ አለው። ከፍተኛ የሪፐብሊካኖቹ ሴናተሮች ለዛውም በታይዋን ጉዳይ ላይ ቻይናን በመተቸት ብርቱ ሀሳብ በማቅረብ የሚታወቁት ሮጀር ዊከርና ዴቭ ፊሸር ቴፒ መግባታቸው ሁኔታውን ውጥረት ውስጥ ሊያስገባው ይችላል። በአሜሪካና በታይዋን መካከል ያለውን ጥልቅ ትስስር ደግሞ ለማየትና ለማጠናከርም ይጠቀሙበታል ተብሎ ይጠበቃል። የአሜሪካ ሴኔት ማለትም የላይኛው ምክር ቤት በሚቀጥለው ሳምንት አሜሪካ ለመከላከያዋ $1 ትሪሊየን የሚጠጋ ገንዘብ እንድትመድብ ውጥኑ አለው እየተባለ ባለበት ሰዓት ነው ይህ ጉዳይ ሆነው። ታይዋንም ግምት ውስጥ ልትገባ እንደምትችል ፍንጭ ሰጥተዋል ዊከር። የሁለቱን ሴናተሮች ጉብኝት ተከትሎ ደግሞ ቻይናም ዋሽንግተንን አስጠንቅቃለች። የአሜሪካ አርምድ አገልግሎት ኮሚቴ ተወካዮች ቴፒ መግባት ጸባጫሪነት ነው ተብሏል። ቤጂንግም ዋሽንግተን በአንድ ቻይና ፖሊሲ መገዛት እንዳለባት እያሳሰበች ይገኛል። አሜሪካ የአንድ ቻይናን መርህ እየሳተች ነው በሚል የቻይና የውጭ ጉዳይ ሚኒስቴር ዛሬ ከሷል። በታይዋን ሰርጥ ቀውስ አትፍጠሪ በሚል ቤጂንግ ዋሽንግተንን ብታስጠነቅቅም ነገሩ ግን አደገኛ እየሆነ መጥቷል። ፕሬዚዳንት ዊሊያም ላይ ቻንግ ጋርም ተገናኝተው መክረዋል። የታይዋኑ ፕሬዚዳንት በ2026 ለጦራችን በሰሜን አትላንቲክ የጦር ጥምረት አካሄድ ልክ ከጥቅል ምርታችን 3% በላይ መድበናል፣ በ2030 ደግሞ 5% እናደርሰዋለን በሚል ሀሳብ መስጠታቸው በእርግጥም ውጥረቱን በተለያየ አቅጣጫ የሚጠቁም ያደርገዋል።